እውነት መቼ ደረሰ? ተረጋጊ እንጂ ፍራታ። ምን ነው ችግር አለ? አይ ምንም ችግር የለም። እና እንዴት ነው? መቼም እንዴት ነው ያልሽው ውጤቱን አይደለም አይደል? ካንቺ ውጪ ሌላ ሰው ውጤቱን ማየት እንደማይችል ታውቂያለሽ። እንደዛ ነው። እንደዛ ከሆነ ነገ በጧት መጥቻ ያዋለሁ። እሺ ፍራታ፣ ሰላም ደሪ። እሺ ሰላም ደር። ምንድነው ያጎቴ ሚስት? የደረገች ይተምቻል። ምን አገባ? መልክታው ቆይ ይህንን ቲቪ ከዚህ ሳነሳው ምን ላይ እንደምታፈጥ እናያለን። የማትረባ ቢንዬ ልክ ነው ዳጊ። እሱ ታላቅ አይደለ? በቃ እሱ ልጉረስ። በቃ እንደውም ተውት፣ እኔ በእጅ እበላለሁ። ተውት እንዴ ጋሊ ደግሞ። እሺ በቃ ያጉቲን ጉረሽለት። እሺ እንደው ዛሬ በእጅሽ አበይን፣ እኛን የምናጎርስሽ። እሺ ነብዬ ተመስገን አምላኬ። እናንተን ሳይ እኮ ነው ያለብኝን ሀሳብ ሁሉ እርሰት ማድረገው። አሁን ማይ መርሳት አለብሽ። አንቺ ስትደሰች ነው እኛም ደስተኛ የምንሆነው። አዎ ዳጊ ልክ ነው። እኛ ከምንም ነገር በላይ አንቺ ስትደሰች ማየት ነው የሚያስደስተው። በልብስ ይብሉ እንዲህ እያላችሁ ወዲና ተባቡት። አረቢኝ ይተው አሁንም እንሰና እንዴ? እሺ የመጨረሻ ልታስቀድሚ ነው? አራው ፈላስ ወጥሽ አንቺ ቀውስ። ቆይ ምንድነው እንደዚህ የሚያስሩት? አንተ ራስህ ቀውስ። ታዲያ እኔ ስሮጥ ታዲያ ለምን ተከተልከኝ? እማ መኪና እንዳይመለስ። ቆይ ስሙኝ፣ ታስብልኛለህ ማለት ነው? ንገረኝ። ቆይ አሁን አንቺ ሰክረሻል። ቆይ ስሙኝ፣ እንደምታስብልኝ አውቃለሁ። አንተ እኮ ህይወቴን የታደክልኝ ሰው ነክ። ስለሰከርኩ አይደለም እንደዚህ ምልክ። ቆይ ስማኝ፣ አንተ ጥሩ ሰው ነክ። የሆነ
ደስ የሚል ነገር አለክ። ካላመንከኝ ተነስቼ ላሳይክ። ምን ነው የምትመስለው? ቆይ ቆይ እንዳትወርቂ። ይቅርታ ከእጅ አምልጠሽ ነው። በደንብ አትይዘኝም እንዴ? አማልኮ ይቅርታ በጣም ተጎዳሽ እንዴ? ይኸው ተይ ይቅርብኝ እያልኩሽ አጣጥተሽኝ የሚደግፍሽ አጣሽ። አሁን እንዴት ነው ወደ ቤት የምንሄደው? አንሄዳ እንደውም እዚህ እናድራለን። ቤት መሄድ አልፈልግም። በቃ አንተ እዚህ ጋር ትተኛለህ፣ እኔ አንተ ላይ ተኛለሁ። ቆሻሻ አይነካኝም አይደል? እንደዛ ነው የምታስቡ? ቆይ ደግሞ ምን ሆነሽ ነበር የምታለቅሺው? ቅድም አጠይቀኝ። ማንንም ሰው ቢጠይቀኝ አልናገርም። ማንም ሰው እንድጠይቀኝ አልፈልግም። ደቃተውኝ ናቱን ለራሴ ከፍቶኛል። ተወኝ በቃ ለቀኝ። አልፈልግም በቃ ተወኝ። ተወኝ በቃ እዚህ በቃ ተወኝ። ማነው? እኔ ነኝ። እኔ ልጅ ደግሞ ምን ፈልገሽ ነው? ቆይ ለምን በሰላም እንደውም ብቻዬን አትተኝም? እባክህ የኔ ልጅ አንዴ ውጣና አናግረኝ። ዲያራ ጠዋት ትምህርት ቤት ብላ እንደወጣች አልተመለሰችም። ይኸው ስልኬንም አታነሳም። ማለት ምን ተፈጥሮ ነው? ተናገርሻት ነገር አለ እንዴ? አይ ምንም አላልኳትም። ስማኝ ነው አቅፋኝ ቻው ብላኝ ሄደችው። ሹፌሩ ደውሎልኝ መንገድ ላይ አውርዷት ትምህርት ቤት ግን እንዳልገባሽ ነው የነገረኝ። ይኸው ሰዎች ቢፈልጓትም ልትገኝ አልቻለችም። ቀኑ ሙሉ ብደውል አታነሳም። አንዳንዴም ደግሞ ትዘጋብኛለች። አንዴ ብቻ ደህና ነኝ እደውላለሁ ብላ ጽፋልኝ ነበር። አይ እህቴማ ምንም ሳትሆን እንደዚህ አታረግም። የሆነ ነገር አጋጥሟት ነው የሚሆነው። አሁን ሌላውን ተውና በአንተ ስልክ ካነሳሽ ደውልላት እስቲ። እሺ በቃ ተወኝ። ስልኬን ላንሳበት። ወንድሜ። እህቴ እስከዚህ ሰዓት የት ሆነሽ ነው? ውጪ ነኝ። ደስ የሚል ቦታ ነኝ። ወንድሜ ናና አንድ ላይ ነን። አንተም ትወደዋለህ። ምን? እህቴ ጠጥተሻል እንዴ? አይ ወንድሜ እንዳትቆጣኝ፣ ትንሽ የኔ ጠጣሁት። ወይ ካልሆነ ናና አብረን ጠጣ። እስኪ ተወኝ። ወንድሜ እኮ ነው የደወለልኝ እንዴ! ወንድሜ ለኔ ደወለልኝ። ወይኔ እህቴ እየሰማሽ ነው? በዚህ ሰዓት ከማን ጋር ሆነሽ ነው? ቶሎ በይ፣ አሁን ያለሽበትን ንገሪኝ። ወንድሜ ለምን ብቻህን እንደምትሆን ገብቶኛል። ለምን እንደተውከኝ አውቄያለሁ። ወንድሜ እስካሁን ሳላቅ ለተናገርኩ፣ እስካሁን ሳላቅ ለተቆጣውክ፣ ለሁሉም ነገር ይቅርታ አድርግልኝ ወንድሜ።
ወንድሜ ይቅር በለኝ። እህቴ ምንድን ነው የተፈጠረው? ለምን የተፈጠረውን ነገር አልነግረኝም? የት ነው ያለሽው እህቴ? ንገሪኝ። ወንድሜ መጀመሪያ ይቅርታዬን ተቀበለኝ። ንገረኝ ወንድሜ፣ ይቅር ብለኸኛል? እህቴ አንቺ ምንም ብታረጊኝ ተቀይሜሽ አላውቅም። ይልቅ አንቺ የት እንዳለሽ ንገሪኝና አሁን ሆኖ ልምጣ። ከዚህ በላይ አታስጨንቅኝ እባክሽን። እሺ መተክ እንደ ልጅነታችን እህቴ ብለህ ትጠራኛለህ? ወንድሜ መተህ ታቅፈኛለህ? ልክ እንደ ልጅነታችን አይስክሬም እንቀማማለን? ወንድሜ ንገረኝ። አዎ እህቴ፣ አንቺ ብቻ ያለሽበትን ንገሪኝ። የፈለግሽውን ነገር አደርግልሻለሁ። ወንድሜ ትወደኛለህ? እኔ እኮ በጣም ነው የምወድህ ወንድሜ። አትወደኝም? እኔም በጣም ነው የምወድሽ እህቴ። እሺ በቃ አሁን ሆኖ ልብስ ቀይሬ እመጣለሁ። ያለሽበት ጠብቂኝ እሺ? ምን እንዳደረግሻት ፈጣሪ ያወቀው። ቆይ ምን ተፈጥሮ ነው? የት ነኝ ያለችክ? ምን እንደተፈጠረማ ያረግሻትን ራስሽ ወቂው። ታምናለህ? ወንድሜ ሊመጣ ነው። የምትፈልጊውን እንዳደርግልሻለሁ አለኝ። Yes. Hello. አው ቆይ እኔ ተሻግሬ እመጣለሁ። መኪናህን አየሁት መሰለኝ። ኢትስ ኦኬ። ኖ እኔ ተሻግሬ እመጣለሁ። በቃ የግድ መሄድ አለብኝ። እህቴ ደጋግማ ስትደውልልኝ ነበር። ቆይ ብቻህንም አትሄድም? ወንድሜ ያለ እሱ ሸኝካል። እሺ አይ በቃ የግድ መሄድ አለብኝ። ቻው። ቀስ ብለሽ ተሻገሪ። ቆይ አይደለም ናታን፣ አንተ ናታን፣ ምን አይነት ደረቅ ልጅ ነው? እብድ ሲያስጠላል። እግዚአብሔር
ምን ብዬ ነው ስራ ላይ ደም የምለው? ምን ብለው ነው የሚሻለኝ? አመመኝ ካልኩት ደግሞ ሆስፒታል ካልሄድም ብላ አስጨንቀኛል። እሺ ቆይ ምን ላድርግ? ማን በዛት እንደውለው? እንዴ ዳጊ። ሄሎ እቴ እንዴት ነሽ? በዚህ ሰዓት በሰላም ነው የደወልከው? አዎ በሰላም ነው። አደንግጫች። ገንዬ እንዴት ናት? በድጋሚ መጥቻታለሁ ብዬ አስቤ ነበር፣ ግን አሁን ላይ ከቤት መውጣት እየቻልኩ አይደለም። ደህና ነች አሁን ጤናዋ። ግን ምን ዳጊ የተፈጠረ ነገር አለ? ግን ትናንትና አንቺን ካላየው ብላ ጉሊት ተደብቃ ወጥታ ነበረ። ምን? ብዙም ሳይሻላት ጉሊት ወጣች? አዎ ሁሌ ካልወጣው ብላ እንዳስቸገረች ነው። ትንሽ ጊዜ ካለች መተሽ ታያታለሽ። በእርግጥ እንዳስቸገርኩሽ ይገባኛል። አሬ ምን ማስቸገር ነው የምትለው? እንደውም እኮ መጥቻታለሁ ብዬ ነበር። ያው ብዙም ከቤት መውጣት ስላልቻልኩ ነው እንጂ እንደውም ዛሬ መጥቻያቸዋለሁ። እውነትሽን ነው? ዛሬ ትመጫለሽ? አዎ እመጣለሁ። እሺ በቃ ስትመጪ ደውይልኝ። ደግሞ ለእናቴ አናግራትም። እሺ ሰርፕራይዝ ነው የምናረጋት። እሺ ቻው። እሺ በቃ ቆይ ግን እንዴት ነው መውጣት የምችለው? እባክህ አምላኬ እርዳኝ እባክህ። ተነስ። እፉዬ በህልሜ ነው መሆኔ ነው። የኔ ልጅ እፉዬ በሆንሽ ነው ገንዬ። የኔ ልጅ አለሽልኝ? መጣሽ? አዎ ገንዬ፣ አንቺንም ጠይቄ በዛውን ቤተክርስቲያን ሄዳለሁ ብዬ ነው የመጣሁት። እሰይ እንኳን መጣሽልኝ። በቃ አብረን እንሄዳለን። አይ ገንዬ፣ እኔ ብቻዬን እሄዳለሁ። አንቺ ብዙም መንቀሳቀስ የለብሽም። እንዴ ከአንቺ ጋር ከሆነ የትም ቢሆን እሄዳለሁ። መጣሁ እንጠራለን። እሺ መጣሁ። እና ዳጊ አንተስ እንዴት ነህ? ደህና ነኝ እኔ። አንቺ ደህና ነሽ? ደህና ነኝ ዳጊ። በቃ አንተን በደንብ ተንከባከባት እሺ? እሺ እቴ። ግን ያው በጣም ስለተጨነቅን ነው እሺ የደወልኩልሽ። ችግር የለውም ዳጊ፣ አንተ አትጨነቅ። ጨረስኩ፣ ተዘጋጅቻለሁ። አቤት እናቴ እንዴት እንዳማረብሽ። አመሰግናለሁ የኔ ውድ። እኔ የምለው ለምን ግን አብሬያችሁ አልሄድም? እንዴ ጥሩ ነው፣ አብረን ሂድ። እሺ በቃ እናንተ ሄዳችሁ ጠብቁኝ። እኔ ቀያይሬ ምናምን አምጣ። እሺ ደግሞ ፊትህን ቅባት ምናምን ነገር አበስ አድርገው። አሸው መስለህ ከዳኪድ ነይ የኔ ልጅ ነይ ልጅ። አዎ አልሄድኩም። ምን ነው በሰላም ነው ወይስ ከልጁ ጋር ተጣላችሁ? ወይ ሉሊት፣ ቆይ ግን ሁሉን ነገር ጠይቀሽ ትችዋለሽ? ዝም ብለሽ የጠየቅኩሽ ናት መልሽልኝ። ቀላል ጥያቄ እኮ ነው። ወይ ተጣልተናል ወይ አልተጣላንም በይኝ። አንቺ እኮ ስታወሪ እኮ ጥያቄ አይደለም መልሱንም ነው የምታወሪው። ስለዚህ ደግሞ እኔ መመለስ አይጠበቅብኝም። ተጣልታችኋል ማለት ነው? ጠርጥሬ ነበር። ቤዝዬ ከተጣላችሁ እንኳንም ቀረብሽ። ወይኔ ስታዩ እኮ ምን እንደሚመስል። አይ እኔ እኮ እነግርሻለሁ እያልኩ ዛሬ ነገ እያልኩ ነበር። ምኑን?
ምንድነው እነግራታለሁ ብለሽ ይረሳሽ? እንደውም በቀደም ዕለት ልሞት ነው ልንጠለጠል ነው ያለሽ ቀን ማለት ነው። ያ ስፖርት የሚያሰራሽ ልጅ ከላይ ሲወርድ ሶፋ ላይ ቁጭ ብሎ ነበር እና ይቀመጥ። አንቺ ምን አገባሽ? ቆይ አስጨርሽኝ። ገና መች አወራው? አሃ ይሄ ሁሉ ለፍልፈሽ ምንም እንዳላወራሽ ነው የሚሰማሽ? እባክሽን አታቋርጭኝ፣ ይጠፋብኛል። ዝም ብለሽ ስሚኝ። ከዛ ሶፋው ላይ ቁጭ ብሎ እንዲሁ ቤቱን ባይኑ እያየ ይቁለጨልጭልሻል። ከዛ ትንሽ ቆይቼ ሳየው ከተቀመጠበት ብድግ ብሎ ከኔ አጠገብ ቁጭ አለ። እሺ ከዛማ በጣም ደፋር ሰው ነው። ሊመክረኝ ሁሉ ሞከረ። ከዛ እስኪ እጅሽ ሊየው ምን ሆነሽ ነው አይዞሽ ምናምን አለና ከፍቶ ሊየው ሁሉ ፈልገው ነበረ። እና ምን ይሁን? ለምንድን ነው ይሄን ነገር ለኔ የምትነግሪኝ? ያው ሲወጣ ሲገባ ከቤት ስለማይጠሽ አሳዝነሽ ሊሆን ይችላል እኮ ይጠይቀሽ መስሎሻል? ስላንቺ ምንም ነገር ያላለኝ ነገር የለም ብታይ። ይኸውልሽ ጤነኛ መስለኝ ነበር የቀረብኳት፣ ግን ስጠጋት ደግሞ ሳቃት ደግሞ ጤነኛ አትመስለኝም። እና ደግሞ ያልወጣላት ፍቅር ያለ ይመስለኛል ምናምን። ምንድን ያልሽው? ቤዝዬ እኔን ታውቂኛለሽ? አፉን አስያዝኩት። ይኸውልህ ቤዝዬን መናገር አትችልም። እሷ ደግሞ በጣም የምወዳት እህቴ ነች እና ቤተሰባችን ባህል እንደዚህ እንዳትል ብዬ አሳፈርኩት። ቤዝዬ ጥሩ አደረግኩ አይደል? እውነት እንደዛ አልሽው? ጥሩ አደረግኩ ቤዝዬ። ዋው በጣም ይገርማል። አንቺ እኮ እንዴት እኮ ለዚህ ቤተሰብ እኮ እንደምታስቢ እኮ። ይሄ ደፋር ዝም በይ። ሰሚኛለሽ? ለልጁ የማይሆን ነገር ቀበጣጥረሽ ለከሆነ ባሁኑ አለቅሽም። እሺ ወይዘሮ ሉሊት። ኧረ እባክሽ እያስፈራራሽኝ ነው። ፈጣሪ አውጣኝ። እዚህ ቤት እኮ ስንት ብር እንዳለ ራሱ መቁጠር ነው የከበደኝ። ይሄ ደግሞ ምን አባቱ ነው እስካሁን የማይደውለው? አይ ቆይ የኔ ልጅ ለምንድን ነው በሩን ከፍተሽ የሆንሽውን ማትናገሪ? ቆይ ማን ነው የኔ ልጅ እንደዚህ እንድታዘን ያደረጋት? እባክሽ ከዚህ በላይ አታስጨንቂ፣ ክፈችልኝ። እባክሽን ብቻዬን ተይኝ። መውጣትም ማንንም ማናገር ነው የማልፈልገው። እባክሽ አታስጨንቂኝ እያልኩሽ ነው። ማን ምን እንዳደረግሽ ብቻ ንገሪ። ቆይ ለምን አትተኝም? እንዴት ነው የምታወሪው? በእኔ ነው እንዴት ተናደርሽው? በቃ አንዴ ክፈችና አናግሪ። ተይኝ አልኩሽ፣ ተይኝ በቃ። ቤት የት ሄዳ ነው? አልመጣችም እንዴ? ከስፖርት አልመጣችም ማለት ነው? ሄሎ ዳግዬ፣ እንዴት ነህ? አለሁልሽ። እንዴት ነሽ? አለሁልህ። እኔ የምልህ ልጅቷ ጋር ምን አዲስ ነገር አለ? አወራችሁ እንዴ? አይ እስካሁን ምንም አላለችኝም፣ ግን ቆይ በኋላ እደውልላታለሁ። አሁን ከነማዬ ጋር ነኝ፣ መንገድ ላይ ነኝ። ከነሱ ትንሽ ወደ ኋላ ቀርቼ ነው ማወራሽ። እሺ በቃ ገባኝ። በኋላ እናወራለን። እሺ ጽ እደውልልሻለሁ። እሺ ቻው።
እየተናልሻለሁ።